የሰማይና የምድር ምስጢር የተገለጠለት ከ40 በላይ ታላላቅ መጻሕፍትን የደረሰ በሊቃውንት ዘንድ ኢትዮጵያዊ ቄርሎስና ዳግማዊ ያሬድ እየተባለ የሚጠራ ታላቅ የቤተ ክርስቲያን መብራት ማን እንደሆነ ያውቃሉ? ይህ ቅዱስ አባት ገና በሕፃንነቱ ትምህርት ጨርሶ የማይገባው ደካማ ተማሪ ነበር። ነገር ግን በአንድ ሌሊት በተደረገለት ድንቅ ተአምር መላ ሕይወቱ ከመለወጡ በላይ ዛሬ በአድባራቱና በየገዳማቱ የምንሰማቸው ታላላቅ የዜማና የጸሎት መጻሕፍት እንዲያበረክት አድርጎታል። ይህ ታላቅ አባት አባ ጊዮርጊስ ዘጋስጫ ይባላል። እርሳቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካፈራቻቸው እጅግ አንጸባራቂ ሊቃውንት ቅዱሳን መካከል ግንባር ቀደሙ ናቸው። ዛሬ በቅዳሴው፣ በማኅሌቱ፣ በሰዓታቱና በምስጢር ድርሰቶች ውስጥ የምንጠቀምባቸው መንፈሳዊ ማዕዶች ሁሉ የዚህ ቅዱስ አባት የድካም ፍሬዎች ናቸው። ይህ ቪዲዮ ስለ አባ ጊዮርጊስ ዘጋስጫ ተአምራዊ ልደት፣ ስለ አስደናቂው የእውቀት ጽዋ፣ ስላጋጠማቸው ፈተናና ስላስቀመጡት ታላቅ መንፈሳዊ ቅርስ በዝርዝር እንመለከታለን። አባ ጊዮርጊስ ዘጋስጫ የተወለዱት በ1357 ዓ.ም በአፄ ዳዊት ዘመነ መንግስት ነው። የትውልድ ስፍራቸው ጥንት የነገስታት መናገሻ በነበረው በአማራ ሳይንት አካባቢ በአሁኑ የደቡብ ወሎ ሀገረ ስብከት በቦረና አውራጃ በከለላ ወረዳ ሰገላ ወይም ደብረ ማህው በሚባል ቦታ ነው። አባታቸው ሕዝበ ጽዮን እናታቸው ደግሞ ምነ ጽዮን ይባላሉ። ቤተሰቦቻቸው ከካህናትና ከነገስታት ወገን የሆኑ እጅግ ባለጸጎች ነበሩ። እንደ ኤልሳቤጥና ዘካርያስ በሕግ የጸኑ ደጋጎች ሰዎች ቢሆኑም ለብዙ ዘመናት ልጅ አልነበራቸውም። በዚህም ምክንያት ዘወትር ወደ ቤተ እግዚአብሔር በመሄድ በእመቤታችን በቅድስት ድንግል ማርያም ስዕለ አድኅኖ ፊት በመንበርከክ ልጅ እንዲሰጣቸው በእንባ ይለምኑ ነበር። ለእግዚአብሔር የሚሳነው ነገር የለምና ጸሎታቸውን ሰምቶ በቅዱስ ዑራኤል አብሳሪነት ጥቅምት 3 ቀን ተጸንሰው በሐምሌ 7 ቀን በዕለተ ማክሰኞ አባ ጊዮርጊስ ተወለዱ። ዕድሜያቸው ለትምህርት እስኪደርስ ድረስ እናታቸው እግዚአብሔር መፍራትና ትሕትናን አስተማረቻቸው። ከዚያም አባታቸው በቤተ መንግሥት ከሚያገለግሉ ካህናት ዘንድ ወስደው የቤተ ክርስቲያን ትምህርት እንዲማሩ አደረጉ። ነገር ግን የሚገርመው አባ ጊዮርጊስ ትምህርት ቶሎ ሊገባቸው አልቻለም ነበር። ይህ ታሪካቸው በትምህርት መጀመሪያ ላይ ይቸገር የነበረውን የታላቁን የቅዱስ ያሬድ ታሪክ ያስታውሰናል። እርሳቸው ግን ተስፋ ሳይቆርጡ ሁልጊዜ በእመቤታችን ስዕል ፊት እየተደፉ ያለቅሱና ይማጸኑ ነበር። ከዕለታት አንድ ቀን የዓለም ሁሉ እመቤት ቅድስት ድንግል ማርያም ተገልጻ እንዲህ አለቻቸው፣ አይዞህ አታልቅስ፣ ትምህርት አልገባ ብሎ ሳይሆን ጊዜው እስኪደርስ ነው። አሁን ጊዜው ደርሷል። እስከ 7 ቀን በዚህ እንዳለ ጠብቀኝ ብለው ተሰወረች። አባ ጊዮርጊስም በተስፋ በሱባኤ ሳሉ እንደተለመደው በስዕለ ማርያም ስር ተደፍተው ሲያለቅሱ እመቤታችን የነገስታት አለቃ ቅዱስ ዑራኤልን አስከትላ መጣች። ድሮ ነቢዩ ዕዝራን የልቦና ጽዋ እንዳጠጣችው ሁሉ ለአባ ጊዮርጊስም የሕይወት ጽዋን አጠጣችው። ያን የሕይወት ጽዋ ከተጎነጨ በኋላ በአንድ ጊዜ የሰማይና የምድር ምስጢር ተገለጠላቸው። እውቀትም እንደ ባህር ፈሰሰላቸው። አባ ጊዮርጊስ በትሕትናቸውና በቅድስናቸው ብቻ ሳይሆን በመከራ ውስጥ በማለፋቸው ጭምር ይመሰገናሉ። ገና ሳይመነኩሱ ንጉሥ ዳዊት ልጃቸውን እንዲያገቡና በዙፋን ላይ እንዲተኩ በተደጋጋሚ ጥያቄ ያቀረቡላቸው፣ እርሳቸው ግን የዓለምን ክብርና ሹመት አልፈለጉም። የንጉሱንም መልእክት ባለመስማት ያረጀ የምንኩስና ልብስ በመልበስ የመጣባቸውን የዓለም ፈተና አሸነፉት። በዚህ ድርጊታቸው የተቆጣው ንጉሥ ዳዊት ብዙ መከራና ስቃይ ያደረሰባቸው፣ በጨለማ ቤትም ወረወራቸው። ሆኖም ግን ይህ ንጉሥ ከዕለታት በአንድ ቀን ወደ አንድ ቦታ ሲሄድ በድንገት ሕይወቱ አለፈ። የአባ ጊዮርጊስ ታላቅ የርኅራኄ ልብ የምናየው እዚህ ላይ ነው። የንጉሱን ሞት በሰሙ ጊዜ ስቅስቅ ብለው አለቀሱ። ሰዎችን በአድናቆት በመገረም ምን ነው ያ ሲያንገላታ ብዙ መከራ ሲያደርስብህና በጨለማ ቤት ሲወረውርህ ደስ ሊልህ ሲገባ እንዴት ታለቅሳለህ? ብለው ተቆጧቸው። አባ ጊዮርጊስን መልሰው ንጉሱ እመቤታችን ይወዱ ስለነበረ ነው ያዘንኩት አሉ። መጽሐፍ ቅዱስ በትንቢተ ሆሴዕ ምዕራፍ 14 ቁጥር 9 ላይ የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱበታል፣ ሕግ ተላላፊዎች ግን ይወድቁበታል እንደሚል የጻድቁ መንገድ ሁልጊዜ ቅንና የርኅራኄ መንገድ ነበር። አባ ጊዮርጊስ ዘጋስጫ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያበረከቱት አስተዋጽኦ እጅግ ብዙ ነው። እርሳቸው የደረሷቸው ያዘጋጇቸው መጽሐፍት ቁጥር ከ40 በላይ ይደርሳል። ከእነዚህም መካከል በስም የሚታወቁት ሰዓታት ዘመዓልት ወዘሌሊት፣ ሆህተ ብርሃን፣ ውዳሴ መስቀል፣ መዓዛ ቅዳሴ፣ ውዳሴ ሐዋርያት፣ አርጋኖን፣ ፍካሬ ሃይማኖት፣ መጽሐፈ ምስጢር፣ ውዳሴ ስብሐት፣ እንዚራ ስብሐት፣ ሕይወተ ማርያም፣ ተአምኖ ቅዱሳን፣ መጽሐፈ ብርሃን እና ጸሎት ዘቢት ይገኙበታል። በዜማ ትምህርት ረገድም በጣም ጠልቀው ያውቁ ነበር። የቅዱስ ያሬድን ዜማ በተለይም ድጓን በዘመናት አካፍለውና በየበዓላቱ አደራጅተው ቅርጽ በማስያዝ ለቅዱሳኑ ሁሉ በየባህላቸው የሚዘመረውን አዘጋጅተው ለደቀ መዛሙርቶቻቸው አስተምረዋል። ይህ ታላቅ የድጓ ትምህርት በደብረ ነጎድጓድ ሐይቅ
ለ7 ዓመታት በርዕሰ አድባራት ተድባበ ማርያም አስተምረዋል። በዚህ የዜማ ሊቅነታቸው ዳግማዊ ያሬድ ሲባሉ በዘመኑ የነበሩ መናፍቃን በመከራከር አስተምረው በመርታታቸው ደግሞ ኢትዮጵያዊ ቄርሎስ የሚል ስም ተሰጥቷቸዋል። ስለ ሰማይ፣ ስለ መብረቅና ስለ ዝናብ አፈጣጠር ባህሪያት በሚገባ ያስተማሩ ታላቅ ተፈጥሯዊ ተመራማሪ ነበሩ። በአፄ ይስሐቅ ዘመነ መንግስት ከፍተኛ የቤተ ክርስቲያን ተጠያቂ ሊቅ ተደርገው ተሹመው አገልግለዋል። አባ ጊዮርጊስ ዘጋስጫ በተወለዱ በ60 ዓመታቸው በወንጌላዊ ማቴዎስ ዘመን በ1408 ዓ.ም ሐምሌ 7 ቀን በዕለተ ረቡዕ አርፈዋል። የጻድቁ አባታችን በረከት ረድኤት በሁላችን ላይ ይደርብን። ውድ ተመልካቾቻችን የዛሬው መንፈሳዊ ታሪክ ከወደዳችሁት ቪዲዮን ላይክ በማድረግ ለወዳጆቻችሁ አጋሩት። በቀጣይ እንድንሰራ የምትፈልጉትን ቅዱስ በኮሜንት ላይ ያስፍሩልን። አዳዲስና መንፈሳዊ ታሪካዊ ቪዲዮዎች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑን። ወስብሐት ለእግዚአብሔር።